ከሰላሌ እሺ ከዚህ ፊት መስክሬ ነበር አራ ስለ አረቄ አሃ አገሩ የጠንቋይ አገር ነው የመተተኛ እና ከጎን ያው 300 እንጀራ ምንም ሸጣ ነኝ ቁጭ ብዬ እነሱን ሂሳብ ነው የምሰራው ነይ ይሄንን ኪዳንና ኃይል ይሄንን ቅባት ይዘሽው ግቢ ይሸነፉልሽ አሜን ይገዛልሽ አሜን አሳልፈ የሰጠው አሜን ሰንጥቀዋል አሜን ሰላሌ ላይ በፓስተር ሄኖክ ግርማ ዙሪያ የህግ ምርመራ ተጀምሯል። የሰሜን ሸዋ ዞን አቃቤ ህግ መምሪያ የሰላሌን ህዝብ ክብር የሚነካ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፍቼ ከተማ አቃቤ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብን በቁጥጥር ስር አውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተለውን ዋና ዋና ነጥቦች አንስተዋል። ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። የጀግኖች መፍለቂያ የኩሩዋ ኦሮሞ የተለያዩ ሃይማኖቶች በክብር የሚኖሩበት ሰላሌ ስም መነካቱ የህዝብ ቁጣ ቀስቅሷል። በመሆኑም ህጉ ተገቢውን ምላሽ ይሰጣል ብለዋል። አቃቤ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤትን በየጊዜው ለህዝቡ ይፋ እንደሚያደርግም አስታውቀዋል። ነብይ ሄኖክ ግርማ አሁን የይቅርታ መልእክቱን አስተላልፏል። እነሆ ሰሞኑን ተቆራርጦ በተለቀቀው ቪዲዮ ላይ በርካቶች ቅር መሰኘታቸው የሚታወቅ ሲሆን ፍቼ ሰላሌ አካባቢ ያሉ ነዋሪዎችም በጉዳዩ ላይ ቅሬታቸውን አሰምተዋል። እነሆ ቤተክርስቲያኒቷም እንደተናገረችው ከሆነ እኛ የሁሉንም ማህበረሰብ የምናከብርና የምንወድ እንዲሁም የምናገለግል ሲሆን ነገር ግን ተቆራርጦ በተለቀቀው ቪዲዮ ላይ ሙሉ ሐሳቡ ስላልተነገረ በርካቶችን ቅር አሰኝቷል። ለዚሁም ደግሞ ላዘኑና በጉዳዩ ቅር ለተሰኙ ነብዩና ቤተክርስቲያኒቷ ህዝቡን ይቅርታ ጠይቀዋል። በቪዲዮ ላይም ያለው ሐሳብ የመናፍስት አሰራርን የመቃወም ጉዳይ እንጂ የፍቼ ሰላሌ ነዋሪዎችንና ሌሎችን ማህበረሰብ የሚነካ መልእክት እንዳልሆነ ተናግረዋል። ስለሆነም በዚህ ጉዳይ ቅር ለተሰኛችሁ አካላትና የፍቼ አካባቢ ነዋሪዎች በሙሉ የይቅርታ መልእክቱን ነብይ ሄኖክ ግርማና ጄፒኤስ ቤተክርስቲያን አስተላልፈዋል። የተፖሰተላቸው ሰዎች ግሩፕ ላይ ተፖሰቶላቸው መጣው እኛ ሰላሌዎች ይቅር ብለናል፣ እኛ ኦሮሞዎች ይቅር ብለናል ይላሉ ኮመንት ላይ። የራሱ ተከፋዮች እኮ ናቸው እንደዛ የሚጽፉት የራሱ ተከፋዮች ማለት ነው። እኛ ሰላሌዎች በምህረት ልብ ነው ያለን ይላሉ ኮመንት ላይ። ከዛ ኮመንቱን አይቼ 100 ምናምን ኮመንት አለ ተከፋዮች እንደሆኑ አውቃቸዋለሁ ኮመንት ላይ። ይሄንን ጽሁፍ ይሄንን ፖስት ጧት ነው ማየው ትክክለኞቹ ይቅርታ የተጠየቁት ትክክለኞቹ ሰዎች ጋር ሲደርስ አየዋለሁ ብዬ ጧት ደግሜ ሳየው ኦሪጂናሎቹ መጣ። የት ነው ያለከው? አድራሻህን ንገረን። አሜሪካ የት ስቴት ነው ያለው? ልንጎበኝክ እንፈልጋለን አሉት እውነተኞቹ። እስቲ አንተ ወንድ ኮንክ ተመለስና ማን እንደሚጠይቅህ እናያለን አሉት እውነተኞቹ። እና ሚዲያ ላይ ተከፍሏችሁ ደጋፊ መስሏችሁ የእግዚአብሔር ሰው ምን እያላችሁ የምትጽፉ ሰዎች ባነንባችሁ አናቃችኋል። በአንተ ተጠቅም ያለው አንተ ኃያል የእግዚአብሔር ሰው ምናምን እያላችሁ ኮመንት የምትደጋግሙ ሰዎች ተከፋዮች እንደሆናችሁ እናውቃለን። ለምሳሌ አይበለውና ሰው ብትገድል ከዛ ሰዎቹ በጣም በቃ የክርስቶስ ልብ ስላላቸው ምህረት አድርገንልሃል፣ ይቅርታ አድርገንልሃል፣ የኔ ልጅ ነው የገደልከው ብለህ አባትየው የኔ ልጅ አይደል የገደልከው እኔ የክርስቶስ ልብ ስላለኝ ይቅርታ አድርጌልሃለሁ ቢል አባትየው ታውቃለህ ህግ አስሮ እንደሚጠይቅህ አባቱ ይቅርታ ቢያደርግልህ እናትየው ይቅርታ ብታደርግልህ ለሰራከው ወንጀል ህግ እንትን ይጠይቅልሃል፣ ፍትህ ይጠይቃል። ይቅርታ የበደልካቸው ሰዎች ምህረት ሊያደርጉልህ ቢችሉ በህግ አንጻር ግን ህግ በሚዳኝ መንገድ ትዳኛለህ። የገንዘብ ዋስ ነው የሚያስፈልገው፣ በገንዘብ ዋስ ትወጣለህ። 14 ቀን ይቀጠርብሃል። ፍርድ ቤት ትሄዳለህ፣ ጠበቃ ታቆማለህ፣ እንደ ማንኛውም ሰው ቱታ ትለብሳለህ። ከዛ አንገትህን አቀርቅረህ ክቡር ፍርድ ቤት እያልክ ክቡር ዳኛ ፊት ቆመህ ፍርድህን ትከታተላለህ። ማንም ስላልሆንክ ኢትዮጵያዊ ዜጋ ስለሆንክ ተቀብቻለሁ ምናምን ብትል እዛው አንተ ነህ ያልከን፣ እኛ መቀባትህን አናውቅም።
ተቀብቻ አዲስ ኪዳን ላይ ተቀብቻለሁ ተለቅልቄያለሁ ብሎ ታሪክ ሐሰተኛ ሐዋርያት ነቢያትና አስተማሪዎች ፓስተሮች ሃይማኖታቸው ገንዘብ ይባላል። ሃይማኖታቸው ገንዘብ ይባላል። ብሔራቸው ብሔራዊ ባንክ ይባላል። አንዳንድ ሰው የሚሸወደው ከኛ ብሔር ነው የተወለደው ብሎ የሚሸወድ ሰው አለ። ሐሰተኛ አገልጋይ ብሔር የለውም። ለዛ ነው የምታውቀው እዩ ጩፋ የተባለ በእግዚአብሔር ስም የሚነግድ ሐሰተኛ አገልጋይ እንደዛ በወላይተኛ ባህላዊ ጭፈራ ህዝቡን ኢንተርቴን አድርጎ በነገራችን ላይ እውነተኛ አገልጋይ ኢንተርቴንመንት አያደርግም። አንተን ለማዝናናት መድረክ ላይ የሚቆመው የብሔራዊ ቲያትር ተዋናይ አክተርና አክተርሶች ናቸው እንጂ የእግዚአብሔር ሰው ለማስደሰት አይቆም። ጳውሎስ ሰውን የምናስደስት ነን ይላል አይደለንም ብሎ ነው የሚመሰከረው። እውነተኛ አገልጋይ ኢንተርቴንመንት አይደለም አገልግሎት የሚሰጠው። ቢቢሲ ምንድነው ኢቢኤስ አይደለም። እውነተኛ አገልጋይ ፈጣሪነቱ ለአምላኩ ነው። መልእክቱ የእግዚአብሔር ቃል ነው። የሚያስደስተው ደግሞ የላካውን ነው እንጂ ይሄ ዝም ብለህ አዳራሽ ሙሉ የሞላኸውን አንተን ለማስደሰት የሚያገለግል አገልጋይ ከሆነ ያ አገልጋይ የሐሰት አገልጋይ እንደሆነ እንድታውቅ ያስፈልጋል። አለቀ። እና ከዚህ በፊትም እንደምታውቁት ካውንስሉ ላይ በጣም አፉን ከፍቶ ነበር እዩ ጩፋ 2 ጊዜ ይቅርታ ጠይቋል። አሁን ያው ፍትህ ምንም ጽድቅ የሚባል ነገር እዚህ ምድር ላይ በትክክል ስለሌለ የሰደበው ካውንስል ውስጥ የቦርድ አባል ሆኖ አሁን አለ። በጣም ሊያፍሩ የሚገባቸው ናቸው። እንደ ስብስብ አመራሮቹ ሊያፍሩ የሚገባቸው። ትናንትና የተሳደበ ሰውዬ በማይረባ 2 ደብዳቤ መልሶ የቦርድ አባል አድርገው አስገቡት እዛ ውስጥ ማለት ነው። እና የተሳደበ ጊዜ ተከሶ ነበር። ይሄንን ህዝቡ አያውቀው። እዩ ጩፋ ተከሶ ነበር። የዛን ጊዜ አውሮፓ ሄዶ ጳውሎስ የታሰረበት ጴጥሮስ የተዘቀዘቀበት እያለ አውሮፓን ሲያስጎበኛቸው የነበረው አውሮፓን ለመጎብኘት የካቶሊክ አብያተ ክርስቲያን ናፍቀውት አይደለም የሄደው፣ ተሰዶ ነው። እነሱ የሆነ ነገር ኮሽ ሲል ዲፕሎማት ፓስፖርት አላቸው ወገኖች፣ እንድትሰሙት ነው እዚህ ውስጥ ያላችሁ ሰዎች። ትልልቅ ሐሰተኛ ነቢያት፣ በገንዘብ የተለቁ ሐሰተኛ ነቢያት ዲፕሎማት ፓስፖርት አላቸው። የፈለጉ ሰዓት ላይ የፈለጉትን ሀገር ቪዛ ጠይቀው አይከለከሉም፣ መውጣት ይችላሉ። ወንጀል ቢሰሩ የሆነ ነገር ቢሰሩ ለማምለጥ ምንም እንትን የላቸው። ባይ ዲፎልት እነዚህ ሰዎች ካልተጠየቁ ነገና ከነገ ወዲያ ትውልዱ ተጠያቂነት የሌለበት ትውልዱ ማን አለብኝ የሚሆን ትውልድ ይሆናል። ለምሳሌ እኔ እንትና ታስሯል ሞ የሚባል ቲክቶከር ሴቶቹን የሚያስታጥቃቸው ቲክቶከር የሚሳደበው ማለት ነው። ቲክቶከር እንትን ብሏል፣ በፌዴራል ፖሊስ ቁጥጥር ስር ውሏል። እውነቱን ለመናገር ግን ከሞ በላይ ሞን ከሚባለው ልጅ በላይ በየመድረኩ ኃላፊነት የጎደለው ንግግር ከሚናገሩት ሐሰተኛ ነቢያትና ሐዋርያንን ከሚሉ ሰዎች በላይ ሞን የሚባለው ወጣት ልጅ ጉዳት ያደርሳል። ሆን የሞን ንግግር የአንድ ቲክቶከር ንግግር ነው። በነገራችን ላይ ያን ያህል አውቶሪቲ ያለው አይደለም። ነብይ የሚል ስም ያንጠለጠለ ሰውዬ የሚናገረው ንግግርን ግን በጣም ብዙ ሰዎች ነብይ ስለሆነ ጌታ ገልጦለት ነው ብለው ነው እየሰሙ የሚከተሉት። አንድን ብሔር አጠላልተው ሲሳደቡ ወይም በመንፈሳዊ ስም በመንፈሳዊ ነገር ሽፋን ዘንዶ ሰሜን ላይ ምናምን፣ ሰሜን ላይ ብቻ ነው ወይ ዘንዶ ያለው? ምዕራብ ዘንዶ የለም ወይ? ኢትዮጵያ ውስጥ መሀል አዲስ አበባ ዘንዶ የለም ወይ? የአጋንንት ስራ አዲስ አበባ ውስጥ የለም ወይ? በተለየ መልኩ የሰሜን ኢትዮጵያ ዘንዶ የተለየ እንደሆነ የሰሜን ኢትዮጵያ ደም መፋሰስ ምናምን በተለየ መንገድ የሆነ የሚያስመስሉ ሰዎች አሉና ታዲያ ይታሰርልን በትክክል። ለማንኛውም አሁን እኔ እንደ ሐሳብ ነው የምነግራችሁ። ይሄ ገምቱ አዳሪ ሄኖክ ግርማ ምህረት እንድታደርጉለት ፈልጋለሁ፣ እናንተ ህዝቡ ማለት ነው። መንግስት ግን አስሮ እኛን ቢያስተምረን ደስ ይለኛል። እኛ አልገባ ብሎናል። መንግስት ሆይ የሚገባን ሰዎች አይደለንም። እኛ የሚገባን ነብዮቻችን ሲነግሩን ነው። እኛ የሚገባን ነብዮቻችን ላይ የሆነ ነገር ስናይ ነው። ሀብታም መሆን አስፈላጊ እንደሆነ የገባን እነሱን አይተን ነው። ዘረፋ ምርጥ እንደሆነ የገባን ነቢያት ሲዘርፉ አይተን ነው። በቃ አሁን ደግሞ ህግ የበላይ እንደሆነ እነሱ ታስረው ደግሞ
ሁሉም ሰው ስለ ንግግሩ ተጠያቂ መሆን አለበት፣ እኔ ጨምሮ። አልገባንም። ማንም ሰው ህዝብን ሰድቦ፣ ህዝብን አንቋሾ፣ ህዝብን አዋርዶ፣ ብልግና ተናግሮ መድረክ ላይ የፈለገውን በሰሜን በደቡብ እያለ አፉን ከፍቶ ሲያበቃ የአንድ ደቂቃ ማቶን ቪዲዮ ሰርቶ ያቆሰለውን ህዝብ ምህረት ተደርጎላል ምናምን ተብሎ እዛው ዘረፋ ላይ እዛው መጭበርበር ላይ እዛው አዳራሽ ውስጥ የሰበሰበውን ህዝብ ጌታ ያልነገረውን ነገር እየተናገረ የሚቀጥል ከሆነ ነገና ከነገ ወዲያ ትውልዱ ማይክ መያዝና ወንጀል መስራት፣ ማይክ መያዝና ህገወጥ መሆን ትክክል ነው ብሎ ያስባል። ለምን አገር ቤት ሆኖ ይቅርታ አልጠየቀም? ስለሚታሰር አይደል? ለምን ባዩሽ ትታሰራለች? ባዩሽ እኮ ምስኪን ሴት እኮ ናት። ይሄኔ የቤት ኪራይ መክፈል የማትችል የሰው ልብስ እያጠበች የምትኖር ስለ አረቄ ምስክርነት አረቄ በመሸጥ የምትተዳደር ዝቅተኛ የኢትዮጵያ ውስጥ ያለ ዝቅተኛ ማህበረሰብ የሚባል ህይወት ውስጥ ካሉ ሰዎች መካከል አንዷ የሆነች ባዩሽ እስር ቤት ገብታ እውነተኛ ንግግሩን የተናገሩ ጥፋቱን ያጠፋ ኃላፊነት መውሰድ ያለበት ማይክ ይዞ ህዝብን የሚበጠብጥ ነብይ ነኝ የሚል ገምቶ አዳሪ እሱ አሜሪካ ሄዶ ይቅርታ የሚጠይቅበት አግባብ አይኖርም። አንዳንድ ሰው ሱፍ ስለለበሰ ብቻ፣ ትልቅ አዳራሽ ስላለው ብቻ፣ ዝነኛ ስለሆነ፣ በጣም በርካታ ሰው ስለሚከተለው፣ የኢየሱስን ስም ስለሚጠቀም፣ መኪና ስላለው፣ ስክሪን ስለገጠመ ብቻ ጠንቋይ የሆነ አይመስለውም። በነገራችን ላይ ይሄ ሰው በመንግስት ተጠይቆ የሚገባውን ቅጣት ማግኘት ያለበት ሰው ነው። ሰላሌ ውስጥ ጠንቋይ አለ ማለት አንድ ነገር ነው። ምክንያቱም ኤቭሪዌር ጠንቋይ አለ። እንኳን ኢትዮጵያ ውስጥ በመላው ዓለም ጠንቋይ ሞልቷል። ነገር ግን አንድን ሀገር ጠቅልሎ የጠንቋይ ሀገር ነው፣ ጠንቋይ ናቸው ብሎ ጠቅልሎ መናገር በህገ መንግስት ጭምር የሚያስጠይቅ ነውና ይቅርታ እንደጠየቀ ሰምቻለሁ። ነገር ግን እንደዚህ አይነት ጉዳይ በተደጋጋሚ በሰላሌ ብቻ አይደለም፣ በይበልጥ በሰሜን በአማራ ክልል በበርካታ ነቢይ ነን በሚባሉ ሰዎች የጠንቋይ ሀገር፣ የእንትና ሀገር፣ የመተተኛ ሀገር ተብለው ሲፈረጁ በተደጋጋሚ ይስተዋላሉ። ከፍ ካለ የሆነ ደብዳቤ ይጽፋሉ፣ ይቅርታ ምናምን የሚል። እንደዛ የሚባል ነገር የለም። ህገ መንግስቱ ተገቢ የሆነ እርምጃ ሊወስድባቸው ይገባል። በጣም በርካታ ነቢይ ነኝ የሚሉ ሰዎች በተደጋጋሚ በይበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ለመናገር ምንም አይሸማቀቁም፣ ምንም አያፍሩም፣ ማንንም አይፈሩም። በተደጋጋሚ ሲናገሩ ሰምተናቸዋል። እስካሁን ድረስ ህገ መንግስቱ ምንም ሲያደርጋቸው አይተናናቅም። ስለዚህ ሁልጊዜ ይቅርታ ይቅርታ የሚባል ነገር አይሰራም። ተገቢ የሆነ እርምጃ ሊወሰድባቸው ይገባል። እነሱ ራሱ ሊመረመሩ ይገባሉ። ነቢይ ይሁኑ፣ ጠንቋይ ይሁኑ፣ መተተኛ ይሁኑ፣ ደብተራ ይሁኑ፣ የማይታወቁ ሱፍ የለበሱ መኪና ያላቸው ቤት ያላቸው በጣም ብዙ መንጋ የሚከተላቸው ራሳቸው ጠንቋይ እንደሆኑ ሁላ ያልተረጋገጡ በርካታ ሰዎች አሉ። እነሱ ሁላ ሊጠየቁ ይገባሉ።